አሁን አውሮፕላን አፍንጫው እንደዚህ ወደፊት ተዘግዝቋል። ውሃ ውስጥ ነው ያለነው እና እየወረደ ነው ወደ ታች። ቅዳሜ ህዳር 23 1996 የኢትዮጵያ አየር መንገድ በረራ ቁጥር 951 ከአዲስ አበባ ተነስቶ ወደ ናይሮቢ እያቀና ነው። ሰማዩ ጥርት ብሏል። ጉዞው ሰላማዊ ይመስላል። ለካፕቴን ልዑል አባተ ይህ ከሌላው ቀናት የተለየ አልነበረም። ተሳፋሪዎች ዘና ብለዋል፣ ምሳ እየጠበቁ ነው። ነገር ግን ከኋላቸው በኢኮኖሚ ክፍል ውስጥ 3 ወንዶች ተነሱ። ወደ ሽንት ቤት እየሄዱ አይደለም፣ እየሮጡ ነው። የኮክፒቱን በር በርግደው ገቡ። መሪው ሰው ቄፊኛ የሚመስል ነገር በእጁ ይዟል። ማንም እንዳይነቃነቅ፣ ይህ ቦምብ ነው፣ ሁላችሁም በአየር ላይ በትናቸዋለሁ፣ አውሮፕላኑንም አመድ አደርገዋለሁ አለ። በዚያች ቅጽበት መደበኛው በረራ በቃ። የህይወትና የሞት ትግል ተጀመረ። ጠላፊዎቹ የሰሩት አንድ ስህተት ነበር። እነዚህ ጠላፊዎች ከማን ጋር እንደተጋፈጡ አያውቁም ነበር። ከካፕቴን ልዑል አባተ ፓይለት ብቻ አይደሉም። በተራ ሽጉጥ ወይም በቦምብ የሚደነግጡ ሰው አይደሉም። ይህ ለሳቸው 3ኛ ጊዜያቸው ነው። ከዚህ በፊት በ1992 ጠላፊዎቹ ወደ ጅቡቲ እንዲበሩ አስገድዷቸው ነበር። ከ5 ወራት በኋላ ደግሞ ጠመንጃ ተደግኖባቸው ቦምብ ተጠምዶባቸው ወደ የመን አመርተዋል። በሁለቱም ጊዜ አውሮፕላኑን በሰላም አሳርፈው ሕይወት ታድገዋል። እሳቸው ሞትን ከአንዴም ሁለቴ በዓይኑ ውስጥ የተመለከቱ በእሳት የተፈተኑ ወርቅ ናቸው። ይህ 3ኛ ፈተናቸው ነው። ግን የዛሬዎቹ ጠላፊዎች፣ እነዚህ ጨካኝ ሰዎች፣ ተስፋ የቆረጡ የሞት መልእክተኞች፣ አእምሯቸው በስካር ደንዝዟል፣ ልባቸው በክፋት ታውሯል። ጠላፊዎቹ ወደ ኮክፒቱ ገብተው መቆጣጠሪያውን ያዙ። ጥያቄያቸው አጭር ነበር፣ ወደ አውስትራሊያ ውሰደን። ካፕቴን ልዑል የነዳጅ መለኪያውን ተመለከቱ። 42000 ፓውንድ ነዳጅ ብቻ ነው ያላቸው። ይህ ነዳጅ ናይሮቢ ለመድረስ ብቻ የሚበቃ ነው። ቦይንግ 767 አውሮፕላን እስከ አውስትራሊያ ለመብረር የ10 ሰዓት ነዳጅ ያስፈልገዋል። እነሱ ግን ያላቸው የ3 ሰዓት ነዳጅ ብቻ ነው። ካፕቴኑ ሊያስረዳቸው ሞከሩ። አንደርስም፣ መቃብራችን ባህር ውስጥ ነው የሚሆነው ብሎ ጮሁ። ግን ጠላፊዎቹ ጆሮ የላቸውም። ካፕቴኑን በቦክስ መታቸው። ደማቸውን አፈሰሱ፣ መነጽራቸውንም ሰበሩት። እናም በጉልበት አውሮፕላኑን ወደማያውቁት ጨለማ፣ ወደ ሰፊው የህንድ ውቅያኖስ ገፉት። ካፕቴን ልዑል ብልሃት ተጠቀሙ። ጠላፊዎቹን ለማሞኘት አውሮፕላኑን ወደ ውቅያኖስ ያዞሩ አስመስለው፣ ነገር ግን በድብቅ የየብስን ጠረፍ በዓይናቸው ይዘው ነበር። እቅዳቸው አንድ ብቻ ነበር፣ ነዳጁ ሲያልቅ ቢያንስ አፈር ላይ ማሳረፍ። ግን ጠላፊዎቹ ነቁ። ከታች ያለውን መሬት አዩ። ከዱን ብለው አበዱ። በሽጉጥ አስፈራርተው አውሮፕላኑን ወደ ጥልቁ ውቅያኖስ መለሱት። አሁን ተስፋ ተሟጠጠ። ከፊታቸው የሚታየው ውሃ እና ውሃ ብቻ ነው። አሁን መመለሻ የለም። 3 ሰዓታት አለፉ። የማይቀረው ነገር መጣ። በቅድሚያ የቀኝ ሞተሩ የመጨረሻ ትንፋሹን ተነፈሰ። ተከትሎም የግራ ሞተሩ ድምፁ ጠፋ። ድንገት ዓለም ጸጥ አለች። 150 ቶን የሚመዝነው ግዙፍ አውሮፕላን ሞተር አልባ ሆነ። ጸጥታ ሰፈነ። አሁን ይህ አውሮፕላን አይደለም፣ 150 ቶን የሚመዝን የሚወድቅ የብረት ሳጥን እንጂ። የሚሰማው የነፋስ ጩኸትና የተሳፋሪዎች ጸሎት ብቻ ነው። ካፕቴን ልዑል ራም ኤር ተርባይን የተባለውን የአደጋ ጊዜ ፕሮፔለር ለቀቁ። ይህም ለኮክፒቱ ትንሽ ኤሌክትሪክ ሰጠ። ከደመና በታች እግዚአብሔር የመጨረሻ ዕድል ሰጣቸው። የኮሞሮስ ደሴቶች
ካፕቴን ልዑል ኤርፖርቱን አዩ። ያለ ሞተር በከፍተኛ ፍጥነት እየወረዱ አውሮፕላኑን ለማሳረፍ ታገሉ። ነገር ግን ጠላፊዎቹ ሰይጣን ሆኑ። መኖር አልፈለጉም። ከኮክፒቱ ግድግዳ ቀይ የአደጋ መጥረቢያ መዘዙ። በዚያች ወሳኝ ሰከንድ መጥረቢያውን እያወዛወዙ ካፕቴኑን አጠቁት። ኮክፒቱ ወደ ጦር ሜዳ ተቀየረ። ካፕቴን ልዑል በአንድ እጃቸው 150ቱን አውሮፕላን ጋር፣ በሌላ እጃቸው ከመጥረቢያው ጋር ግብግብ ገጠሙ። በዚህ የደም ትርምስ ውስጥ ኤርፖርቱ አመለጠ። ውሃው ቀረበ። ምርጫ የለም። ካፕቴኑ አውሮፕላኑን በሆዱ ውሃ ላይ ለማንሸራተት ወሰኑ። ለተሳፋሪዎች ተናገሩ። ክቡራትና ክቡራን፣ ውሃ ላይ ለማረፍ ተገደናል። አውሮፕላኑ በሰዓት 175 ማይል ፍጥነት ውሃውን ሊሰነጥቅ ተወረወረ። በመጨረሻም ሰከንድ ሚዛኑ ጠፋ። የግራ ክንፉን ውሃ መታው። እንደ እንቁላል ተሰባበረ። ግዙፉ የብረት ወፍ 3 ቦታ ተገነጠለ። ባህሩ አውሮፕላኑን ዋጠው። አደጋው በዚህ አላበቃም። ብዙ ተሳፋሪዎች በድንጋጤ የሰሩት ስህተት ለሞታቸው ምክንያት ሆነ። አውሮፕላኑ ውስጥ እያሉ ጃኬታቸውን ነፉት። አውሮፕላኑ በውሃ ሲሞላ ጃኬቱ ወደ ላይ አነሳቸው። ወደ ጣራው ተጠጉ። ውሃው ሲመጣ ወደ ታች ጠልቀው መውጣት አቃታቸው። ራሳቸውን ለማዳን የለበሱት ጃኬት ወጥመድ ሆኖ አስቀራቸው። ባህሩ ደም በደም ሆነ። ከ175 ሰዎች 125ቱ አለቁ። ጠላፊዎች አብረው ጠፉ። ነገር ግን በካፕቴን ልዑል ተአምራዊ ትግል 50 ሰዎች ከሞት አፍ ተነጠቁ። ለመሆኑ ያ ሁሉ ጩኸት፣ ያ ሁሉ ማስፈራሪያ ለምን ነበር? ጠላፊዎቹ የያዙት ቦምብ ባዶ የውስኪ ጠርሙስ ነበር። አንድ የውሸት ጠርሙስ የ125 ሰዎችን ሕይወት በላ። ካፕቴን ልዑል አባተ እውነተኛ ጀግና ከዚህ ሲኦል ወጥተው ለተጨማሪ 20 ዓመታት በሰማይ ላይ ነገሱ። ፍርሃትን በድፍረት አሸነፉት። ቀጣይ በሌላ ተመሳሳይ ታሪክ እንመለሳለን። እስከዚያው ሰብስክራይብ በማድረግ ቤተሰብ ይሁኑ።